አስተላልፈዋል። በአደብ ሆናችሁ ለእኛ ያላችሁን ክብር ሳታወርዱ ለመስጊዳችሁ ለዲናችሁ ራሳችንን እስከ መሰዋት ድረስ ብለዋል። ያው አሰማችኋለሁኝ፣ በዛኛው ፔጄ ላይ ለቅቄዋለሁኝ። ምን ያህል ነው የተዘጋጃችሁ ሲባሉ ህይወታችንን እስከ መሰዋት ብለዋል ኡስታዞቻችን። ወሬ አይደለም። دندهن يوم مسجد في أمني مسلمة الدنبه خندنده تاته بشاني في قرطمين الدنبه ندنده جنة أمنون الرجرة مسجد مجمريا እንዳት ሞኙ እሺ እንዳት ሞኙ አዳሜ አንዱ መጥቶ ሁሉም ፖለቲካ ነጋዴ ይሆናል። የሆነ ቦታ ስላላቸው የተሰጣቸው ቦታ ያ እንዳይነካባቸው አይ እንድንጠይቅ አይ እንዲህ ብንል ይሻላል፣ አይ ይሄ ይሻልናል። ምንም አንፈልግም። እኛ የምንፈልገው ያፈረሱትን መስጊድ ሰርተው እንዲያስረክቡን ብቻ ነው የምንፈልገው። ምንም አንፈልግም። ስልጣንም አንፈልግም። ስለ ፖለቲካቸውም አያገባንም። ስለሚያደርጉትም ነገር አያገባንም። እኔና እናንተ የሚመለከተን ያ የፈረሰው 20 መስጊዳችን እንደነበረው ገንብተው ቁጭ እንዳደርጉ ነው። አገር የለም መስጊድ አፍርሶ የሚገነባ አገር የለም። አገሩን ሊያሳምር ውበቱን አጠፋበት። የኛ መስጊድ ውበቱን አበላሸበት። ፕላኑ ላይ ሲያየው መስጊድ መብዛቱ አበላሸበት። ይናፍቀዋል። ይጆሌ ኦሮሞ ኦቦለቲትያ ኦቦለስኽያ ጨልጃውን እንጅሩ ዝም አንልም፣ አንረብሽም፣ አንበጣበጥም፣ አናፈርስም፣ አናበላሽም። ለሐቃችን ግን ሰላማዊ ሰልፍ በየቀኑ መውጣት ካለበት ይወጣል። ዓለም እየሰማን ያለው አይምሰላችሁ። ሰዎች አናግረውኛል። ድጋሚ እንግሊዘኛ እየሰራሁት ስሪ ስለተባልኩ ነው። አረበኛም እንግሊዘኛም እንሰራለን። we have people around the world. Masjid, mosque, it's not only for Ethiopian Muslim. When someone knock and broken or destroy one mosque, he is touching in the world the Muslim. The mosque is not only for Ethiopian Muslim. The mosque is for all over the world Muslim. They didn't understand this. And we are in the right way, in the right path. Nothing is going to stop us. No one is going to stop us. No one is going to stand in front of us. We didn't ask anymore. We ask our own right. We ask our justice. This is our mosque. This is our right. Can you imagine yourself? You get up one day and someone is coming telling you that which you grew up on it, that mosque has been destroyed. Is that easy for you? Is that normal for you? No. They want us to be quiet. Each people they talk to me, each one, የሚያናግሩኝ ሰዎች አፋችንን መዝጋት ነው የፈለጉት። አይ መረበሹ እኮ ምንም ጥቅም የለውም። ምን ጥቅም እንዳለው ታያለህ። ምን ጥቅም እንዳለው ወላሂ ወቢላሂ ልከሪም አላህን ይዘን አንፈራም። አላህን ይዘን አንተ እኮ ነህ እኮ ዱንያ ላይ ዘላለም እኖራለሁ ብለህ የምታስበው። ሙስሊም እኮ ዱንያ ላይ እኖራለሁ ዘላለም ብሎ አያስብም። አኺራ ላይ ጀነትን እኮ ነው የሚጠብቀው። ለመስጊዱ መሞቱ ደግሞ ለእሱ ትልቅን አላህ ዘንድ ያገኛል። ሱብሓነል ኻሊቅ ህይወትን እስከ ማጣት ድረስ ብለው ዑማዎቻችን መሻይኾቻችን ተናግረዋል። ያው እስከ መጨረሻው ላሰማችሁ። አልሐምዱሊላህ እነሱም ባይናገሩኝ አናቆምም ነበር። ቀልድ እንደተሰራው ግፍ ስንመለከት በኢትዮጵያ ታሪክ ውስጥ ተሰምቶ የማይታወቅ 20 መስጊድ ሞተናል ማለት ነው። በጥቁር ቀለም ሊጻፍ የሚችል ታሪክ በእናንተ የአመራር በዚህ ዘመን ነው የታየው። ያለን አቅምና ያለ በላ አልተመጣጠንም። ይህንን ስሙ ነገር እንዳይቀጥል እንድታውቁት ነው። ኹጥባ ከማስደረግስ ባሻገር ምን አስባችሁ? በቂዳችን መሰረት እስከ ህይወት መስዋዕት መክፈል ድረስ ነው። አላህ ይጠብቃቸው ዑለማዎቻችን። እንዲህ የሚናገር ጀግና እንዴት ደስ እንደሚለኝ። ህይወቴን እስከ ማጣት ድረስ አለ ኡስታዙ። ህይወቴን እስከ ማጣት ድረስ አለ። ይሄን አላህ ይመዘግብለታል። ሱብሓነል ኻሊቅ የአላህ መላኢካዎች ይመዘግባሉ። ቀልድ መስሎሃል? 20 መስጊድ በህይወታችን ሰምተን